ሰላም ደምቃቾቻችን እንደምናችሁ በሮቦት ኦፊሻል እናላችሁት ረባካችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ያግዙኝ። አርጉት ቪዲዮ ንግባ ሳልፈልግ ነው ናግባ እውነት አንተ ናግባ አረ ነኝ አልገባ ምን ሆነ ነው አረ ናግባ እውነት ነው የምሬ ነው አይ አልገባ ሰው ምን ሆነ ነው አልገባ ደስ ይለኛል ናግባ እኮ ነው የምልህ እውነት አንተ ሰው ያማን እንዴ ሰው ገላል ገባም ትላለህ እንዴ ናግባ ወቅቶች ኮረም ማለት እንዴ ወቅቱ እሺ ሰላም ነው ሰው ገላል ደብልኩ ለጥፋችሁ ነበር አሁን ፈልጋለሁ ግን አንተ ዝግጁ ነህ ከኛ ጋር አብሮ ለመስራት? አዎ አብረን እንሰራ በጣም ደስ ይለኛል። ምክንያቱም እኔም ሌላ ስራ ስለምሰራ ብዙ ደንበኞችን የማምጣት አቅም ስላለ አብረን እናድጋለን የሚል አስተሳሰብ አለኝ። ምንድነው ግን ሌላኛው ስራ? ዶክተር ነኝ። ተቀጥራል። ሰላም ነው እናት ከሩቅ እኮ ሳይሽ ሞኒሽን አይቼ ነው የመጣሁት እና ከአጠገቤ ዞር ብትልኝ ደስ ይለኛል። አንቺ ይኸው እንዴት ጋር ቆይ እንዴ ምን ያርክ ነው ትሰሚኛለሽ? ልጅማ እንደዚህ ተጨማልቆ እንዲያድግ አልፈልግም። እሺ ልጅ በልጅነቱ ነው የሚቀጣው ሲባል አልሰማሽም? ወይኔ ልጄ ሰላም ነኝ። እኔ ቆንጆ አብረን እንስራና አንን ከጎጆ አቶ ግዛቸው የመርሳት በሽታ እንዳለበት ለ10ኛ ጊዜ እየነገርኩት ነው። የሚደውልለት ቤተሰብ ወይ ደግሞ ጓደኛ ካለ ቢደውሉና ቢወስዱት ጥሩ ነው። ሰላም ነኝ። እኔ ቆንጆ አብረን እንስራ። ስማ ቻምፕ ትናንትና ያየናት ልጅ እሷን ልጅ አትበላትም ስትለኛል ነበር። በላዋትሽ? የምሬን ነው። ቀላል ለሊቱን ሙሉ ስበላት ነው ያደርኩት። ኧረ አንቺ ይመችሽ፣ እውነት ይመችሽ። እንዴ ግን እንደበላት ከታትፌ ነዋ ማለት ያው ቆራርጬ ነዋ። እንዴ ስንት ሄደን መብላት አለ። አንተ ደግሞ በስመ አብ ይኸውልህ እንዴት እንደምጥም ልነግርህ አልችልም። ከመጀመሪያ ከእግሯ ጀመርኩኝ። ይሄ ሻሆኗ አካባቢ ትንሽ አስቸግሮኝ ነበረ። እሱን ለመክተፍ ነው የተቸገርኩት፣ ለመብላት አልተቸገርኩም። አንተ የሰው ልጅ አንድ ብልት ነው እንዲ ያለው። እኔ እኮ እንደ ዶሮ መስሎኝ 12 ብልት መስሎኝ ኤክስፔክት ያደረኩት እሱን ነበረ። ግን እንደዛም ሆኖ ቁርጭም ነው ያደረኩት። እንዴት እንደሚጥም ልነግርህ አልችልም። ግን እኮ እኔ ጠበሳለሁ ማለት ፈልጌ። አንተ ደግሞ ብፌ ያለ ጠብስ ይሆናል እንዴ? ቀላል ጠበስኳት፣ ለዛውም ማለት ነው ወይን አደረግኩበት። ሲዝኒንግ ብዙ አልነበረውም፣ ምክንያቱም እሱ የራሷ ጠረን ስለነበረ እሱ እንደውም ሞራ አጣፍጦታል ባይ ነኝ እኔ። ምክንያቱም ስትቀምሰው ነው የምታውቀው። ያው ዶንጀጄ ቡክ ባይት ከቨር ይባል የለ ካልበላ አታውቀውም። እና አንተም እንደምትበላ ልጠይቅህ ነው የመጣሁት። ትበላለህ? አይ እየተባረከው ልቀቀኝ እንዴ! ያማቸዋል እንዴ ናት? እኔ ጤነኛ ነኝ። እብድ አይደለሁም፣ ጤነኛ ነኝ። ከዚያ ፉትኝ በቃ እንዴ! ባንክ ማንም አይሰማ። እኔም እንደዛ ብለው ነው ያስገቡ። እኔ ምን አውቃለሁ? ያንተን እኔ ምን አውቃለሁ? አንተ ቢሆንም ሊሆን ይችላል አላውቅም፣ ግን እኔ ጤነኛ ነኝ። በቃ እንዴ ጤነኛ ነኝ። ከዚያ ፉትኝ አልኳችሁ። ከዚህ በኋላ ምንም ነገር ስለማፈጠር አርፈህ ብትቀመጥ ነው የሚሻለው። ይሄም በጣም እኮ ነው የሚገርመው እንዴ! እና እኔ እነሱ ባበዱት እኔም አብሬ ማበል አለብኝ እንዴ? ለማንኛውም እንተዋወቅ። ቻምፕ እባላለሁ። ብቻውን እያወራኝ ብትስማማ አይሻልም እንዴ? እኛ እኮ ኢትዮጵያ ዝም በል ጥናሻ። አንተ ማንና ነው? እኛ አሬን መውቀጥ አሉ ተይን በል። ኧረ እንደውም ይወቃ እኔ ሰቀል ባይ ነኝ። እንቁልጥያ በክት የእንግዲህ ጣራህ ዝም በል። የሳር ውስጥ እባብ እንደውም እጅ ለእጅ ተያይዘን ነው። አሬን መውቀጥ አሉ ተይን በል። ኧረ እንደውም ይወቃ እኔ ሰቀል ባይ ነኝ። እንቁልጥያ በክት የእንግዲህ ልጅ ጣራህ ዝም በል። የሳር ውስጥ እባብ እንደውም እጅ ለእጅ ተያይዘን ነው። ይኸውልሽ የእኔ ፍቅር እናትም አባትም ሆነ ያሳደገችኝ እናቴ ማለት እሷ ነች። ታውቂያት? እሺ ሰላም ነሽ ማዘር? እንዴት ነሽ? እኔ ልጅ ሰላም ነሽ? አሁን ደግሞ አባቴን ታውቂ? ምን ሁለት ሰው ነው ልጄ? ምን ፈልገሽ ነው? ቆይ ምንድን ነው እየተካሄደ ያለው? ነገርኩሽ እኮ እናትም አባትም ሆነ እሷ ነች ያሳደገችኝ እና ቃል በቃል ነው እንዴ? እና እንዴት ነው? በል እኔ እንደዚህ ነገር አይመቸኝም እንዴ። እሺ ቢያንስ እንኳን እህቴን ታውቂያት እኮ። የታለች እቹት? አሁንም ሄሎ ጤና ይስጥልኝ 911 ትሰሙኛላችሁ? 10 ቢሊዮን ብርና የማመልጥበት ጽድት ያለ ጀት ይዛችሁልኝ የማትመጡ ከሆነ ይሄንን ልጅ ከፎቅ ላይ ነው የምወረውረው። ትሰማኛለህ? ልዩ ኃይሎች ከመምጣታቸው በፊት አሁኑኑ ልጁን ብትለቁ ይሻላል። ቆይ ማለት ከፎቅ ላይ ለቀቀው። 911 ሄሎ እባካችሁን ባለቤቴ በተበሳቃተው ምን ሆኖ እንደሆነ አላውቅም። ምን ላድርግ? ኧረ ምን ላድርግ? የኔት የሚያምርብሽን አንቺ ነሽ የምታውቂ። ሄሎ ጤና ይስጥልኝ 911 ሄሎ ኧረ ወረቀት ለመቁረጥ ብዬ እጄን በመቀስ ተሳስቼ ቆረጥኩት። አይዞህ አንተ ብቻ ተረጋጋ። ያለበት ቦታ አምቡላንስ እንልካለን። እሺ እነሱ እስከሚመጡ እስከዛ ምን ላድርግ? እስከዛ በቢላ ተጠቀም። ምን? ጤና ይስጥልኝ 911 ኧረ ወይኔ ኧረ ቂጤን በእሳት አቃጠልኩት። አይዞሽ አሁኑኑ አምቡላንስ እንልካለን። እሺ ግን እስከዛ ድረስ ምን ላድርግ? አንቺ ብቻ ተረጋጊና ቁጭ በይ። እሺ ሄሎ ጤና ይስጥልኝ 911 ኧረ ሰዎች ሊገሉኝ ነው። እባካችሁን ድረሱልኝ እባክህ። ችግር የለውም አሁኑኑ ፖሊሶች እንልካለን። የት አካባቢ ነሽ? ጀሞ አካባቢ። ይቅርታ ወደ መገናኛ ቀረብ ማለት ትችያለሽ? መግደል ከፈለግሽ ፊት እናሳያቸው። ሊበላው ነው ልጆቻቸውን እኮ ይበላል። ምንድን ነው? ጋይዝ እናንተ ብቻ ሰብስክራይብ አድርጉኝ። ምርጥ አዳዲስ ቪዲዮ ትሰራላችሁ። ሰብስክራይብ በማድረግ እስካሁን 7 ሰብስክራይበር ላይ ነን። አንድ ሰብስክራይብ እንኳን
ኧረ እባካችሁን ጋይስ አጨክኑብኝ። ያዝኩሽ። ልበይ ነበር አይደል? ልበይ ነበር። አባዬ እማዬ፣ እሺ አሁን አንድ ትልቅ ሰርፕራይዝ አለኝ። እስከ ዛሬ ድረስ ምን ስትሉኝ ነበር? ፍቅረኛ አታገኝም ስትሉኝ ነበር አይደለ? ረጅም ጊዜ ሲንግል ከመሆኑ የተነሳ አንተ ጨልለሃል ስትሉኝ ነበር አይደለ? እቺን የመሰለች ቆንጆ የጨለለ ሰው ይጠብሳል። ታውቋት። አሁን እውነት ስላወቅኳችሁ በጣም ነው ደስ ያለኝ። ከልጆች ጋር ተጋብተን ልጆች እንደምናፈራ እርግጠኛ ነኝ። በዛ ላይ ደግሞ ልጃችሁ በጣም ጤነኛ ነው። ራሱ ነው። ይሄማ ከአማኑኤል ነው የመለጠው። እና እንዴት አያቸዋል? ኧረ አምልጧል። ውጤቱ እንደሚያሳየው ከሆነ ልጃችሁ የሞተው 6 ጊዜ በዚህ ዘነዘና ተመቶ ነው። እንዴት እንደሱ ሊሆን ቻለ? ምክንያቱም የሞተ ሰው ለመመርመር መሞት ነበረበት። ሰማለ ያለን አምጣ። ኧረ በእናትህ እኔ እሺ ያለን አምጣ እኮ ነው የምልህ። በእናትህ ወንድም የለህም? የለኝም። እሺ አባትስ የለህም? የለኝም። እሺ እህትስ የለህም? አለኝ። እና እኔ እህት አልሆንም? ምን እህቴ ባትሆን ኖሮ ግን አልኮል ነበር። እጄን በጣም እያመመኝ ነው። በእናትሽ የሆነ ነገር ታደርግኛለሽ? በእናትሽ ይቅርታ። ፍቅረኛ አለኝ። ምን እኔ የምልህ ፍቅር፣ ለምንድን ነው ግን እኔ እናንተ ደስቶክ ምናምን ነገር የማንጠቀመው? ማለት ያው አለ አይደለ? ልክ እንደ ውጭዎቹ ስሜት የሚነካ ነገር ምናምን። ገባኝ። እሺ ለምሳሌ አንቺ የሆንሽ ጭቃ። ምን ቀለል አድርገው እንጂ አፈር። ቆይ ደደብ ምን አትስደብናሻ። እናቴን አትስደባት እንጂ ስሜት የሚነካለች ምን እናንተ እኮ አይምሮዬን እየነካው ነው። በቃ እሺ እሱን ተወለሽ። ቢያንስ የሆነ ስፓንክ ነገር አለ አይደል? የሆነ እሺ መታ ነገር። ወይኔ እኔ መታ ነገር ስሎ ሰላም ነው ሙዬ። አንቺን ባየሁበት ሌላ ላይም ባይኔ ምን ሆንክ? እባክህ ልጅ ራሱን አጠፋ። ቆይ ልጅ ገና 1 ዓመቱ አይደለም? ያው ኑሮ መሮኛል ብሎ ጽፎ ነው የሞተው ራሱ። ይኸው ጋምሩ ጉጉ ጋጋ ምንድን ነው ይሄ? ኧረ ሳልነግርህ ያበደች ጠብሼልሃለሁ። ይኸውልህ ያበደች። ኧረ ይመችሽ። የታለች? በቃ ላይ አዎ መለየት ለምን ደስተኛ እያደረገኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። በቃ እሱ ነው መናገር ፈልገው። በጣም ትንሽ ነው፣ ለእኔ በቂ አይደለም። ከዚህ በላይ ምን ልሁን? አባዬ አንተና ማዬ ግን ለምንድን ነው የተለያያችሁት? አየኔ ልጅ እንደው እሺ እኔ ምን ላድርግ? ለእናትህ ስል ለፋው ደከም ብቻዬን ምን ላድርግሽ? እስኪ ንገረኝ አንተ። አንድ ልጅ ብቻውን ያጨበጭባል? እሱን እኮ ነው የምልህ። ሄሎ ዶስቴ እንዴት ናችሁ? ጠፋር ደጋር። እስኪ ዛሬ ደግሞ አንድ የመርሳት በሽታ ያለበት ሰው ማስታወቂያ ሲሰራ እናያለን። ጤና ይስጥልኝ። ከድካም መጥተው አረፍ ለማለት ሲሞክሩ የሚተኙበት ፍራሽ አልስማማ ብለውታል? እንግዲያውስ መፍትሄው እኛ ጋር አለ። ምን? ዶት ፔንስል ለአያያዝና ለአጻጻፍ አመቺ ሲሆን ከእርሶ ብቻ የሚጠበቀው አንድ ጊዜ ግምት ሲያደርጉት እርካታን የሚሰጥ በርገር ነው። አዎ አቅራቢያው ካለ ሱቅ ጎራ በሉና ዳንጎቴ ሲሚንቶ ብለው ይጠይቁ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ብርሃን ባንክ። ኧረ አንተ ሰውዬ ይሄ የጁስ ማስታወቂያ ነው። የምን ማስታወቂያ? ምን እያሰበ ሁሌም የሚተማመኑበት ብርሃን ባንክ። ወይ ደግሞ ስለ ሌላ ሴት እያሰበ ይሆናል። ወይ ደግሞ ኤክሱን አፍቆ ይሆናል። አዎ በእርግጠኝነት ኤክሱን አፍቋለች። ወይኔ ኤክሴን አፈቀች። ዶክተር ልጃችን እንዴት ነው? መጥፎ ዜናና ጥሩ ዜና ይዤላችሁ ነው የመጣሁት። መጥፎ